ቤዛ አዴ አንቺ ማትረቢ እዚህ ቤት ውስጥ ምን ትሰራለሽ? እንዴት ገባሽ? መድኃኒቱ ነው መሰለኝ ጨጓራዬን ሳይነካው አይቀር። ያቺ ክፉ ቤዛ ምን ልታረግ አስባ ነው እንደዚህ ለማድረግ የሞከረችው? ቅምጥል እዚህ እጂ ደግሞ ለምን ግርግር አነሳለሁ? እረፍት ማድረግ ካለብሽ ደግሞ እረፍት አድርጊ እሺ። ማሚ እኮ በሁለታችን ግንኙነት ደስተኛ አይደለች። አንተም እኮ ጠፋ። ከቅርብ ጊዜ በኋላ ቤት አትታይም። ወይ ግን ወደ እኔ ሄደችው? አላቅም እንዳይመልዱ ድጋሜ እንደዚህ ስትናገር እንዳልሰማሽ። እማዬ ምንድነው ከኔ የምትደብቂ? እዚህ ወድቃ ነው ያገኘኋት። ሞታለች መሰለኝ። ሙርት ይዛለ እንዴ? ሞታለች ይላል እንዴ? ምን ማለት ነው ሞታለች ማለት? ቡናው እኮ እየገነፈለ ነው። ውሃ አምጪና ጨምሪበት እንጂ። ቆይ እማዬ ያራች ልጅ የትሄዳ ነው? እባካችሁ አጣሽው እንደ ውሃው ይች ልጅ ምን ሆና ነው? ቤዛ ልጅ ምን ነው ቆየሽ? እንዲህ ውሃውን አታመጣውም እንዴ? አዳይም ብርሃንም እስኪመጡ ድረስ አረፍ ልበል እናቴ። መድኃኒቴን ውጫለሁ እንግዲህ ተመስገን። አምላኬ ሆይ እንደው አደራህን ልጆቼን ጠብቅልኝ። እኔ ልጄን ድሬ ወደ ሀገሬ መመለስ ነው ፍላጎቴ። እች ልጅ ሲያዩዋት ጥሩ ልጅ ነች። ምን ሆና ነው ኩሽና ውስጥ ገብታ የቀረችው? ስልኳ ሲጠራ የሚሰማኝ እሱ አይደል እንዴ? ቆይ ከማጋ ነው በንዴት እንዲህ የምታወራው? እንደው ቡና ውስጥ ጥሩ መዓዛ ነበረው። እሳቱ በዝቶበት ነው መሰለኝ ያገነፈለው። ወይ ጉድ! እንደ አጋጣሚ ያመጣችልኝን ውሃ ባልደፋበት ኖሮ እኮ ይሄኔ ባዶ ይቀር ነበር። እግዚአብሔር አጋዥ አለው ይባላል። በእርግጥ እሱ ነው ያሳሰበኝ። ልጄ ቤዛ አንቺን እኮ ነው። በሰላም ነው ጋዳ ግብተሽ የቀረሽው? ምንም ይሁን ለእኔ ባላት ደግነት ነው እንዴ ልትንከባከበኝ የፈለገችው። መድኃኒቴንም ውጫለሁ። አሁንም ህመሜን ይቀንስልኛል። ተመስገን። ዶክተር እንዴ የልቤ ፀሐይና ልዕልት የሆነችዋ ልጅ መጣች። ወይኔ ሮሚ እኮ ነች። በቃ እንዲያወርቻ አስመጣው። እንዴ አንተ ልጅ ሮማንን ባየ ቁጥር ለምን እንደምትንቀሸቀሸው? እንዴ ስራ አለብህ እኮ ረስተው ነው። በእናትህ ሮሚ እኮ ነች። አንዴ ፍቀድልኝ በእናትህ አውርቻ ልምጣ። አንተ ከፈለክ እዚህ መቆየት ትችላለህ። እኔ ግን መሄድ አለብኝ። ኧረ ይቺ ሌላ ነገር ነው የሚመስላት። እንዴ ቢያንስ እንኳን ፈከክ ብለህ ሰላም ብላት ትሄዳለህ። መጣች። ዶክተር እንዴት ነህ? ሮማን እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በቃ እኔ ከስራ ስላለብኝ ልሄድ። እሺ ሮሚ ዛሬ አንቺ እንደዚህ በመንገድ በማግኘቴ በጣም ነው ደስ ያለኝ። ይሄኔ አመሰግናለሁ። በጣም ደህና ነኝ፣ ግን በጣም ይቅርታ እቴ እየጠበቁኝ ነውና ወደ ቤት መሄድ አለብኝ። አረ ሮሚ ዶወሪ ትንሽ ረጋ በይ እንጂ እኔ እኮ አልባላም እንዴ። ይሄኔ ነኝ። አይ ሄኒ መንገድ ላይ ቆሜ ማውራት አልፈልግም። በዛ ላይ ደግሞ ሰዓት እየሄደ ነው፣ ቶሎ መሄድ አለብኝ። አረ ሮሚ ፕሊስ እንደዚህ አትሁኚ እንዴ። እኔ እኮ በጣም ምርጥ ሰው ነኝ። ግን በቃ እሺ ይሁን፣ አብሬሽ ልሂድ። ዝም ብዬ ወክ ላድርግ አንቺ። አይ ሄኒ እኔ ብቻዬን መሄድ እችላለሁ። ደግሞ ከወንድ ጋር ቆሞ ማውራት መሄድም አልፈልግም። ዩ ኖ ዋት ሮሚ፣ እኔ እኮ ሌላ ነገር አይደለም የፈለኩት። ጀስት ልንከባከብሽና ልሸኝሽ ነው ያልኩት። ማለቴ በእንክብካቤ ቤትሽ በር ላይ ላደርስሽ ነው፣ ሌላ ነገር እኮ አላልኩም። እኔ ቤት ውስጥ ሰራተኛ ነኝ ሄኒ። ሰዓቴን አክብሬ በጊዜ መሄድ አለብኝ። ደግሞ ትዬ መንገድ ላይ ካንተ ጋር ካዩኝ ይቆጡኛል። እባክህን በቃ ልጅታ። አይ ሮሚ አይ አፕሪሺየት ያንን እኮ በደንብ ነው ማከብረው። ግን ይኸውልሽ እንደዚህ ስትሮጪና እንደዚህ ስትደናገጪ እኮ እንዳትወድቂ ብዬ ነው። ግን ይኸውልሽ ልንከባከብና ቤት ላደርስሽ ነው ያልኩት፣ ሌላ ነገር እኮ አይደለም። ሄኒ
እኔ በተደጋጋሚ ነግሬያለሁ። አሁን ላይ ከማንም ወንድ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እሺ ሮሚ፣ የደረሰብሽ ነገር እኮ አውቃለሁ። ይኸውልሽ እኔ ግን ልጫነሽና ልገፋሽ ፈልጌ አይደለም፣ ጀስት ልረዳሽ ስለፈለኩ ብቻ እኮ ነው። ካወክ ታዲያ ለምን አትተውኝም ሄኒ? በቃ መንገዴ ልሂድበት፣ አንተም መንገድህን ሂድ። ይኸውልሽ ሮሚ፣ በቃ ሻሊድም እኔ እኮ ጀስት ላደረሰሽ ብቻ ነበር ያልኩት። በቃ ልከተልሽም። እሺ ግን ጀስት እኮ እኔ ወክ ምናምን ስለምወድ ነው እንጂ እኮ ያ ነገር አስቤ አይደለም። አመሰግናለሁ። ደህና ሁን። እሺ ደህና ሁኚ። አይ ሮሚ ሺ ሶ ስትሮንግ። በጣም ደግሞ እኮ አሜዚንግ የሆነች ሴት ነች። ወይኔ እኔ ግን እንዴት አድርግቼ በምን መልኩ እጅ ውስጥ እንደምከትሽ ነው የማውቀው። ታመልጭኝ። ወይኔ አራዩት ይጥሉኝ ይሏል ለካ የት ብሪ ነው ሄደው። አቤት ማዬ፣ መጣሁ። ውሃ እየቀዳው ነው። ይሄ ፈዛዛለኝ። ቆይ ለምንድነው ስልኩ የማያነሳው? ምን እየሰራ ነው ከቅድም ጀምሮ? ይሄ ፈዛዛለኝ። ቆይ ለምንድነው ስልኩን የማያነሳው? ምን እያደረገ ነው ይሄን ሁሉ ጊዜ? ደጋግሜ ደወልኩለት፣ ግን አሁንም ስልኩን እያነሳ አይደለም። ኧረ ይህ ሰውዬ እያበደ ነው እንዴ? ያለ ምክንያትማ ስልኩን እንደዚህ እየጠራ ዝም አይልም። የሆነ ነገር ተበላሽቷል። እነዛ ሴቶች አምልጠዋል። አዎ ከእጇ አምልጠው መሆን አለበት። እንደዚህ ስልኩን የማያነሳው ይሄ ሞኝ ወንድሜ ሁልጊዜ ስራ እንዳበላሸ። እንዴት አንዲት ነገር እንኳን በጥሩ ሁኔታ መጨረስ አይችልም? ቅምጥልና ሄሉ ካመለጡ የእኔ ስራ አደጋ ላይ ወደቀ ማለት ነው እኮ። እንዴት እንደዚህ አይነት ስህተት ይሰራል? ቆይ እኔ እንደዚህ ህይወቴን አደጋ ላይ ጥዬ ስሰራ እሱ ግን ያንቀላፋል። አሁንም አያነሳውም። ጥሪው ይሄዳል ግን አይመልስም። ወይኔ ጉዴ፣ በንዴት ልፈነዳ ነው። ይሄ ፈዛዛ እኔን አደጋ ውስጥ ጥሎኝ፣ እሱ ግን የት ጉድጓድ ውስጥ ገብቶ እንደሆነ አላውቅም። ካልመለሰልኝ እኔ ራሴ ሄጄ እፈትሸዋለሁ። ግን አሁንም ይህንን ስራ ሳልጨርስ ወዴትም መሄድ አልችልም። አደይ እናቷን አታ ስትሰቃይ ማየት አለብኝ። ይሄ የኔ ትልቁ በቀሌ ነው። አሁንም ተረጋግቼ መውጣት አለብኝ። አሮጊቷ እንዳትጠረጥረኝ ፊቴን ማስተካከል አለብኝ። ሁሉም ነገር እንደታቀደው ይሄዳል። አሮጊቷ መድኃኒቷ በመርዝ በተሞላ ውስጥ ከሆነ አሁን መስራት ይጀምራል። ይሄ ህመሟ በፍጥነት አሁን ይጀምራል ማለት ነው። ሙሉ ለሙሉ ጸጥ ትላለች። አደይ አንቺ እኔን በጥፊ መታሽኝ አይደል? አሁን ግን የጥፊሽን ዋጋ በእናትሽ በኩል ታገኘዋለሽ። ሁሉም እንደፈለጋችሁ የምታንቋሽሿትና የምትናገሯት ቤዛ አትኖሩም። ስራዬ በፍጹም አይበላሽም። እኔ የፈለግኩትን ነገር ሁልጊዜም አገኘዋለሁ። ቅምጥል እንዴት ነሽ? እኔ እኮ በስልክ የነገርሽኝን ሰምቼ በፍርሃት ልቤ ሊፈነዳ ደርሶ ነው የመጣሁት። አረ እግዚአብሔር ይመስገን ኩኩሽ፣ አታየኝም እንዴ? በጣም ደህና ነኝ። ምንም ያጋጠመኝ መጥፎ ነገር የለምሽ። ይኸው በሰላም ቢገብቻለሁ። ቆይ አልገባኝም። ያቺ ክፉ ቤዛ ምን ልታረግ አስባ ነው እንደዚህ ለማድረግ የሞከረችው? ቅምጥል በጣም ተናንቀናል ማለት ነው። ማን እንደሆነም በደንብ አልገባትም። ተው ልጆቼ በቃ። መጥፎ ነገር በደግ እንጂ በመጥፎ አይመለስም። ሁሉ ነገር የሚያውቀው ፈጣሪ ነው። ጥሩን ነገር በጎውን ነገር የሚያስተካክለው ፈጣሪ ነው። ሁሉን ነገር ለፈጣሪ እንሰጠዋለን። በቃ በሰው ላይ ክፉ የሚሰራ ሰው መጨረሻ አያምርም። እናንተ ብቻ ልባችሁን አጽዱና ከፈጣሪ ሁሉ ነገር ተቀበሉ። እውነትሽ ነው ማዘሩ። እኔ የሰራችውን ስራ ለፈጣሪ ሰጥቻለሁ። ቆይ ግን ኩኩሻ ኪንጎስ አብራችሁ አልነበራችሁም እንዴ? እነሱም እዛው መንገድ ላይ ቀሩ። ደግሞ ኪንጎ መገኘትሽን ሲሰማ እንዴት ደስ እንዳለው ብታይ። አየሽ አይደል ኩኩሻ፣ ስሙ ገና ሲነሳ ፊቷ እንዴት እንዳበራ አየሽ። አልተጣሉም፣ አልተረሳሱ ማለት ነው። አየሽልኝ አይደል ማዘሯ፣ ስሙን ስጠራ ላይ ፈገግታዋ ባንዴ እንደተመለሰ። አረ ኩኩሻ ምን አስበሽ ነው? ዝም በይ። እኔ እኮ በቃ ደህና መሆናቸውን ለማወቅ ፈልጌ እንጂ ምንም አስቤያለሁ የሚጠየቁሽ። አየኔ ልጅ ፍቅር እኮ አይደበቅም። አሁንም አይንሽ ላይ ያስታውቅብሻል። እሱ እኮ ያን ሁሉ ጭንቀቱ ላንቺ ነበር። እውነት ነው ማዘሯ። ኪንጎ እኮ ቅድም ቅምጥል እንደደወለችልኝ ሲሰማ መንገድ ላይ ራሱን ስቶ ሊወድቅ ነበረ። በቃ ይሄን ያህል ለሚወድሽ። አረ በቃ ሙዳት ያዙ። ተጣልተናል አልኳችሁ እንጂ በፍጹም አልጠላሁትም እኮ። መጠላትማ እኮ የፍቅር ማቀጣጠያ ነው ልጅ። ዋናው በሰላም መመለስሽ ነው። ፈጣሪ ፍቅራችሁን ያጽናላችሁ። አሜን ማዘሯ። አየሽ አይደል ቅምጥል፣ ማዘሯ ራሱ አጥድቃላችኋለች እኮ። አሁን በፍጥነት ደውይለትና በቃ ታረቁ። እሺ በቃ ያው ደውላለሁ። ግን ደግሞ እናንተ እኔ ላይ መሳቃችሁን አቆሙ። ደውዬ አመሰግናለሁ ብቻ እላለሁ። ሌላ ትርፍ ወሬ ግን አላወራም። አንቺ ብቻ ደውይ እንጂ ልጅ፣ ልባችሁ ወሬውን ይቀጥላል አይደል ኩኩሻዬ?
ብርጭቆቹ ጎለዋል። አሁን ትንሽ ቆይታ ጸጥ እንደምትል እርግጠኛ ነኝ። ምን ነው ልጅ ቆየሽ እኮ ጓዳ ገብተሽ? አዎ ማማ ትንሽ ቆዩ አይደል? ይቅርታ እንግዲህ ጀበናውን አወረዱት እንዴ? ታዲያ ሲገነፍል ምን ላድርግ ብለሽ ነው ልጅ? ውሃ አብዝተሽበት ነው መሰለኝ። ቡናው እኮ ገንፍሎ አለቀ። አዎ ውሃ አብዝቼበት ነው የሚሆነው። በቃ እኔ መልሼ እጥደዋለሁ። ኧረ ጉድ ፈላብኝ። ምን ነው ማማ? ምን ሆኑብኝ? መድኃኒቱ ነው መሰለኝ ጨጓራዬን ሳይነካው አይቀርም። ሳላስበው አመመኝ። አረ ማማ ተረጋጉ። ቆይ ውሃ ጨምሬ ላምጣሉት ወይስ ሌላ የሚያደርጉት ነገር አለ? እስቲ ጋደም ብልበት ይሻለኛል ልጄ። ትንሽ ሸለብ ሲያረገኝ ይተወኛል። በቃ ራሷን ይዛ ቀስተች። አሁን መድኃኒቱ እየሰራ ነው ማለት ነው። ዛሬ የዚህ ቤት ደስታ ሙሉ ለሙሉ ይጠፋል። አደይም ህይወቷ ምስቅልቅሎ ይወጣል። ዳኒ የነ ሄሉ ነገር ቢሳካለትም ባይሳካለትም የኔን ድርሻ እንደሆነ በደንብ ተወጥቻለሁ። ደህና ሁኑ ማማ። በቅርብ ጊዜ የአደይ የሲኦል ህይወት ይጀምራል። አሁን ግን እንደዚህ ያለመደብኝን ጉድ ጉድ ያልኩበትን ቡና አቦል ሳልጠጣማ ወዴትም አልሄድም። ኧረ ላሻ ቀበሩ ምን እሺ ነው? ሰፈሩን ቅምጥል ጠፋሽ ብለህ አድዋ አርገው እሪቁቁ ስትል ቆይተ በሰላም ወደ ቤቷ ስገባ አልሄድም ጂኒ ጃንካ ቁልቋል ምናምን ብለህ መልክ ትሰራለህ። አረ ሙዳት ያዝ አንተ። እኔ እኮ በቃ ነገሩን ቀል አድርጌ ለማየት እየሞከርኩ። ቤት በሰላም ገብታለች። የሷ ቢሜዱ ምን አስፈለገ? እንደዛ በፍቅር ልጅቷን ልቧን ጠብ አድርገህ ወደ ቤቷ በሰላም ስገባ በር ላይ ጠብቃ እንደ ፋርማሲ እባብ ጥምጥም ብለህ ገባ ገባ አድርገህ እንደማስደሰት እዚህ ኮምፕሌክስ ይዞ ትቀራለህ። አንተ ይኸውልህ አላስፈላጊ ነገር አታወራ። በቃ ተጣልተናል እኮ። እዛ ሂጂ ደግሞ ለምን ግርግር አነሳለሁ? ዋናው ሰላም ሆኗ ነው አልኩህ። አንድ አረ ላሻ ገበሩ ምን ይሄ ነው እንዴ? በደንብ እኮ ነው የምንተዋወቀው ወንድሜ፣ በደንብ እኔ እናንተ እንተዋወቃለን። እኔ እኮ ልብ ማለት ነው ካሁን ገብቼ አይኑ እንኳን በቃ ሾፍ አድርጌ የአይን ሻወር ወስጄ መጣሁ ምናምን ብለሽ እኮ እያሰብሽ እኮ ነው ዳይመንድ። እኔ እንዳንተ ትሎም እንዳዘሰው አይደለሁም። በቃ እኔ ነገሮችን በቅድ ማድረግ ሰው ነኝ። አረ እባክህ ምን አይነት እቅድ ነው? ቀመጠለ እኮ ለኩኩሻ ደውላ እቤት ነኝ ማለቷ በቻይንኛ ኪንጎ እቤት ነኝ ናናዬ ማለቷ ነው አይደል? እሱማ ጥሩ ነው። እሷ ሰላም መሆኗ ማወቄ ለኔ ትልቅ ነገር ነው። ከዚህ በላይ ምንም አስፈላጊ ነገር የለም። እንዴ እኔ የምልህ እዚህ ድንጋይ ላይ ደቅ ብለን ቆይ ድድም እናሰጠው። ቀመጥል ደውላ ኪንጎዬ እቤት ነኝ እሺ ናናዬ ምናምን እንድትል ፈልገን በቃ ለምን ታስመስላለህ? አረ ዳይመንድ አርፈህ ተቀመጥ። ምንድነው የምትለው? ልታበሽቀኝ ነው እንደዚህ የተቀመጥከው? እኔማ ብራዘር ነብዬ ነው በቃ ጀስት ጀልስናዬን ነው የጀልስናዬን ነው ያላገጥኩብህ ያለሁት እንጂ ሌላ ነገር ኖሮኝ አይደል። ግን የምርሳ አውራ ማለት ነው። ሂድና አውራት። ጊዜ ሲደርስ አውራታለሁ። በቃ አሁን ግን እሷ ትረጋጋ፣ አረፍ ትበል። እኔም በቃ ጊዜ ያስፈልገኛል። እኔ እኮ የእናንተ ነገር አሁንስ እንደው ዕብራይስጥኛ ነው የሆነብኝ። ቆይ ምንም እኮ ነው የማይገባኝ። ቆይ ምን ኩራት መሆኑ ነው? ኩራት አይደለም ዳይመንድ። እኔና እሷ መሀል ያለው ነገር በቃ ራሳችን ተነጋግረን እንጨርሷለን። እንደፈለግ ይሄ አንተ ምርጫ ነው። በኋላ ግን ይኸውልህ ስሙ ጠፍታብህ እንደዚህ እንባን ወደ ሰማይ እየረጨ ስታለቅስ እንዳላገኘ እንዳትጸጸት። አታስብ፣ አጠፋም። አሁን ተረጋግታ ቤቷ ተቀምጣለች። ለነገሩ እኔ ከዚህ በኋላ ምን አገባኝ? እናንተ ፍቅረኛሞቹ ይሆነናል ያዋጣናል የምትሉትን ወስኑ። እኔ ምን ቤት ነኝ መሀል ላይ ገብቼ የማንቧጭረው? የማን አንቧቻሪ ነኝ? እስቲ ንገረኝ። እንደውም ይኸውልህ ከዚህ በኋላ ማለት ጠጌን ይዤ ልክ የሆነ ነገር ሲፈጠር ከት እያልኩ መሳቅ ነው። ሳቅብኝ አራዳው። ያንተም መጨረሻ ይሄ ነው የሚሆነው። አጥር ስር ገብተህ ታለቅሳታለህ። ለነገሩ እውነትን ነው ክንጉ። ሁላችንም እኮ በፍቅር ስንያዝ ሊጠገ ስር መተን ነው የምናለቅሰው። ማንም ይኸውልህ ከፍቅር የሚቀር የለም።
አውሩታ መጣው። እኔ ምልሽ እትዬ ተቆጡ እንዴ? በጣም ነው የጨነቀኝ። ኧረ ተይ ሮሚ፣ ማሚ እኮ ምንም አላለችም። በቃ ተረጋጊና ወደ ውስጥ ግቢ። እውነትሽን ነው ሩታ? እኔ እኮ መንገድ ላይ ሰዓቱ ሄዶብኝ ነው። እኔማ በቃ ተናዶ ይቆጡኛል ብዬ ነበር። አይ ሮሚ፣ ማሚ በደንብ ተረድታሻለች። ምንም እንዳትጨነቂ እሺ። ፍቅር ደግሞ የሆነ ነገር ከተናገረችሽ ምንም መልስ እንዳትመልሽላት እሺ ሩታ? ችግር የለውም። የፍቅርን ጸባይ እኮ አውቀዋለሁ። በትንሽ በትልቁ መመዛነስ ትወዳለች። ስለዚህ ምንም መልስ አልሰጣትም። ያው ሮሚ ፍቅርን ታውቂያታለሽ። ጠማማ ሀሳብ ነው ያላት። ጠማማ ነገር ናት። ምንም ነገር ብትልሽ አልፈሽ ስራሽን ስሪ እሺ? እሺ ሩታ፣ እንደ ተባባልን አደርጋለሁ። ቆይ አንቺስ ወዴት እየሄድሽ ነው? የሆነ ቦታ ስመለስ እነግርሻለሁ። እሺ በቃ ሩታ፣ አንቺም ሂጂ፣ እኔም ወደ ውስጥ ገብቼ ስራዬን ልጀምር። እሺ ሮሚ፣ ተረጋግተሽ ግቢና ስራሽን ስሪ እሺ? ምንም የሚያስፈራ ነገር የለም። እሺ ሩታ፣ አሁን ልቤ ይረፋል እንጂ መንገድ ላይማ በጣም ነበር የተጨነኩት። ሮሚ ምንም አትጨናቂ። ማሚ እኮ በጣም ነው የምትወድሽ። እረፍት እንኳን ስትወጪ እኮ ሮሚ እዚህ ቤት ብትኖር ኑሮ ይሄ ቤት ጭር አይልም ብላ ነበር የምታወራው። ስለዚህ አትጨናቂ፣ ዝም ብለሽ ግቢ። እትዬማ እኮ ለእኔ እንደ እናቴ ናቸው። አምላክ ረጅም ዕድሜና ጤና ይስጣቸው። አሜን ሮሚ። ማሚ እኮ ሁሌ ስላንቺ ጥሩ ነገር ነው የምታወራው። ስለዚህ ፍቅር የምትናገረው ነገር ምንም እንዳትሰማኝ እሺ ሩታዬ፣ አታስቢ፣ ችግር የለው፣ ምንም አልልም። በቃ እንዳይረፍድብሽ እሺ? በቃ ሮሚ ትንሽ ረፍት አድርጊና ስራሽን ጀምሪ። ማሚም ደግሞ ሳሎን አለች እሺ? እሺ ሰላም ወይ? ልጄ ወይ ማማ፣ ትቼሽ ተኛሁ አይደል? አትቀየሚ ልጄ፣ የወሰድኩት መድኃኒት ድክምክም ያደርገኛል። አረ ግድ የለም ማማ፣ ባይሆን እንዲነቁ አቦል ቡና ይጠጡ። አይ ይቅርብኝ የኔ ልጅ ይቅር። ከመድኃኒቱ ጋር ደግሞ ቡና ጨምሬበት ይባባስብኛል። አንቺ ጠጭ። እሺ ማማ፣ እጠጣዋለሁ፣ ግን በፍጥነት መጠጣት አለብኝ፣ ሰዓት እየሄደብኝ ነው። ምን ነው ልጄ? ምን ነው እንደዚህ አጣደፈሽ? ቡና እኮ ተረጋግተው ሲጠጡት ነው ጥሩ የሚሆነው። የምቸኩይበት ነገር አለ? እሱማ አዎ፣ ግን አደይ ስለሌለች ቶሎ ልሂድ ብዬ ነው ማለት። ምን ነው ልጄ? ምን አይተሽ ነው እንዲህ የደነገጥሽው? እጅሽ ተቃጠለ? አይ ደህና ነኝ ማማ። ቆይ በሩ ልክፈት። ሮማን መጣሽ እንዴ? እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? ተረጋግተሻል አይደል? አሁን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እርስዎ እንዴት ኖት? እኔ ደህና ነኝ እግዚአብሔር ይመስገን። እንደው እኮ ለረፍት ብለሽ ሄደሽ ቤቱም ጭር አለ። ሆነ እኮ። አዎ እትዬ፣ አሁን በጣም ተረጋግቻለሁ፣ ደህና ነኝ። ወደ ስራዬ መመለስ እችላለሁ። እሰይ፣ እንኳን ደህና ነሽ። አሁን ተስተካክለሽ ፊትሽም ደህና ሆኖ ማየት ደስ ብሎኛል። በጣም አመሰግናለሁ እትዬ። ደግሞ እርስዎ እንደ እናት ሆኖ ስለሚንከባከቡኝ ነው ደህና የሆንኩት። ተመስገን። በይ አሁንም ቢሆን አትቸኩይ እሺ? ቀስ ብለሽ ወደ ስራ ትገበለሽ። እረፍት ማድረግ ካለብሽ ደግሞ እረፍት አድርጊ እሺ? አይ እትዬ፣ አሁን በጣም ደህና ነኝ። የቤቱን ስራ መስራት እችላለሁ። እግዚአብሔር ይባርክሽ። እንዳንቺ አይነት ታማኝና ስራ ወዳድ ሰራተኛ ስላገኘ ተመስገን። ትልቅ መባረክ ነው። እርስዎም እኮ ወደ ሰፊ ስለሆኑ ነው እትዬ። ደግሞ እዚህ ቤት በመስራቴ በጣም እድለኛ ነኝ። በቃ እትዬ፣ ክፍሌ ደርሼ እመጣለሁ። ጥሩ መቃምሽ። አይ ሮማን፣ ፈጣሪ ህይወትሽን ያቅናልሽ። ቆይ ማን ነው በሩ የሚያንኳኳው? አደይ ከሆነች ህይወት አደጋ ላይ ወደቀ ማለት ነው። በፍጥነት መውጣት አለብኝ። ግን ለምንድን ነው እንደዚህ ሰውነት የሚንቀጠቀጠው? በፍጥነት ከዚህ ግቢ መውጣት አለብኝ። ማንም ሳይመጣና ሳይኝ ከዚህ አካባቢ መሰወር አለብኝ። አሮጊቷ እንደሆነ ተኝታለች፣ ምንም ማድረግ አትችልም። እኔ ግን ከዚህ እወጣለሁ። ቆይ ዳኒ ለምንድን ነው ስልኩ የማያነሳው? ጥሎኛም ልጦ ሊሆን ይችላል። ስለዚህ እኔ ራሴን ማዳን አለብኝ። በሩን ከፍቼ በቃ ወደ ውጭ እወጣለሁ። ከዛ በኋላ ወደዚህ አልመለስም። አደይ እናቷን አታ ህይወቷ ሲበላሽ እኔ ከሩቅ ሆኜ እስቅባታለሁ። አሁን ግን ዋናው ነገር ከዚህ ግቢ በሰላም መውጣቴ ነው። ቆይ እግሮቼ ለምንድን ነው የሚከብዱኝ? በፍጥነት መራመድ አለብኝ እኮ ጊዜ የለኝም። ይህ ፍርሃቴ ነው እንጂ ሌላ ምንም አይደለም። ተረጋግቼ መውጣት አለብኝ። ቤዛ ተረጋግ እንጂ ምን እየሆንሽ ነው? ማንም ሰው ሊያስቆመኝ አይችልም። እኔ እኮ ቤዛ ነኝ። ሁሌም ቢሆን አሸናፊ ነኝ። ቤዛ አደይ፣
አንቺ ማትረቢ እዚህ ቤት ውስጥ ምን ትሰራለሽ? እንዴት ገባሽ? ልቀቂኝ። እኔ እኮ እናትሽን ለማየት መጥቼ ነው። እናቴን እናገኘሻት? አንቺ ተንኮለኛ፣ አንቺ ማትረቢ ምንድን ነው ያደረግሽው? እባክሽ እሱን ግቢና ጠይቂያት። አሁን ሂጂበት። እናቴ እማዬ እኔ የምልህ ዴቭ፣ ሽማግሌዎቹን መቼ ልትልክ አስበህ ነው እንዴ? እንደዚህ ልታዘገያቸው ነው እንዴ እናቲቱን ከዛ ድረስ ያስመጣሃቸው? አውቃለሁ ታላ፣ አንቺና አዴኔን ነው የምትጠብቁኝ። ግን ነገሮች ደግሞ እንዳሰብኳቸው ቀላል እየሆኑልኝ አይደለም። ምን ነው ልጄ? ምን ያህል ቢከብድ ነው እንደዚህ ያልከው እንዴ? አዴ እኮ በጣም ታጋሽ ልጅ ናት። አግብተህ ልትክሳት ይገባል። እታለ ማሚ እኮ በሁለታችን ግንኙነት ደስተኛ አይደለች። ባለፈው እንደውም በስልክ ስናወራ ተቃውሞዋን ገልጻልኛለች። አሁንም ሀሳቧን አልቀየረችም። እናትህን ተዋት፣ እኔ ያናግራታለሁ። ለእኔ እኮ ጓደኛዬ ናት። አንተ ግን ይኸውልህ አዴን አታስጠብቃት። እታለ ማሚ ዝም ብላ እኮ አይደለም የተቃወመች፣ ጠንካራ ያለ ማስጠንቀቂያ ነው የሰጠችኝ። ደግሞ እሷ የምትናገረውን ነገር ታውቂያለሽ። አይ አልሚ፣ ምን ብላ አስጠነቀቀች? ግድ የለም የመጣችም ጊዜ በደንብ ስላላየቻት ነው። እኛ እናስረዳታለን። እሺ ትላለች። አደይን የማገባት ከሆነ ምንም አይነት በገንዘብም ሆነ በምንም አይነት መልኩ እገዛ እንደማታደርግልኝ ማስጠንቀቂያ ሰጥታኛለች። አይ አልሚ፣ እሷ እኮ ሀገር ውስጥ ባልነበረችበት ሰዓት እኔ ነኝ ያሳደግኩ። እንዴት እንደዚህ ትላለች? አዎ ታለ ማሚ እዛ ሆና ለእኔና ለሊዱ የምትልክልን ገንዘብ ነበር። አሁን ግን አደይን ካገባው እሱንም እንደምታቋርጠው ነው የነገረች። ከዚህ በፊት እዚህ የምሰራውንም ስራ እንዳልሰራ እንደምታግደኝም ነግራኛለች። ስለዚህ በተለየ መልኩ በሁለት እግሬ ስቆም ነው አደይን ማግባት የምፈልገው። ዴቭ፣ አንተ እኮ ለእኔ ልክ እንደ ልጄ ነህ። እሷ እዚህ ባልነበረችበት ሰዓት እኔ ነበርኩ እንደ እናት የምንከባከብ። ስለዚህ ችግር የለውም። አውቃለሁ ታለ፣ አንቺ ያደረግሽልኝን ውለታ መቼም የማረሳው። ማሚ እዛ ሆና እንኳን አንቺ እኮ ነሽ ተንከባክበሽ ያሳደግሽ። ስለዚህ እንደ እናት እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። እኔ እረዳሃለሁ። እኔ እኮ መስራት አለብኝ ታለ፣ በራሴ ሀብት ማፍራት አለብኝ እንጂ እናቴ ላይ ከዚህ በኋላ ጥገኛ መሆን አልፈልግም። ጎበዝ የኔ ልጅ፣ እንደዚህ ነው ማድረግ ያለብህ። ያው አደይም ደግሞ ከጎን ሆና ትረዳሃለች፣ ታግዛሃለችም። ልክ ነሽ ታለ፣ አደይ ታታሪ ልጅ ናት። ግን ማሚ ሳትፈቅድ አደይን ባገባት ነገ ደግሞ ሰላማችንን እንዳትነሳ እንፈራለሁ። እናንተ ከተስማማችሁና ከተዋደዳችሁ የሰው ወሬ አትስሙ፣ መሀል አታስገቡ። ይሆናል፣ የማይሆን ነገር ደግሞ የለም። እውነትሽን ነው ታለ፣ ግን እናቴን ማጣት አልፈልግም። ማሚን ማሳመን አለብኝ። አደይ ለእኔ በጣም እንደምታስፈልገኝ አስረድቻት አገባታለሁ። እኔ እውነቱን አስረዳታለሁ። ያው እሷ እዛ ስለሆነች እውነቱን አታውቅም። በደንብ አድርጌ አስረዳታለሁ። በጣም አመሰግናለሁ ታለ። አንቺ አጠገቤ መኖርሽ ሁል ጊዜ ለእኔ ብርታትና ጥንካሬን ይሰጠኛል። አንተ እኮ ልጄ ነህ፣ አደይም ደግሞ ልክ እንደ ልጄ ናት። እናንተ ሁለታችሁ ተጋብታችሁ እንደማየት ደስ የሚለኝ ነገር የለም። በቃ እኔም ስራዬን እገፋበታለሁ። አንቺም ደግሞ ማሚን አናግርሽ መንገዱን አመቻችልኝ። እሺ እኔ ልጅ፣ አንተ እንዳሰብከው አድርግ። እኔ ደግሞ እናትን አነጋግራታለሁ። አደይ ደግሞ ተስፋ እንዳትቆርጥ አደራህን፣ ተንከባከባት። እሺ እሺ ታለ፣ እንዳልሽኝ አድርጋለሁ። እንደውም አሁን ሄጄ አደይን አገኛታለሁ። መልካም መንገድ ይሁንልህ። ያሰብከውን መልካም ነገር ሁሉ ፈጣሪ ይፈጽምልህ ልጄ። አሜን ታለ። በቃ ልሂድ። አቤት ፍቅር፣ ምን ነው ፈልገሽ ነው? ቆይ እንጂ አትቸኩል። ገና ከመምጣት ወዲህ ነው የምትሄደው። ትንሽ እንኳን አታርፍ? ትንሽ እረፍት ልውሰድ ብዬ ነበር የመጣሁት። በቃ ወሰድኩ። አይ ዴቭ፣ ገና እዚህ እንደመጣ ወይ ወደ ውጭ ነው የምትወጣው። እዚህ ከቆየ ደግሞ ክፍል ነው የምትገባው። ቆይ መቼ ነው ከኛ ጋር ጊዜ የምታሳልፈው? ምን ነው ፍቅር፣ ምን ተፈጥሮ ነው ደግሞ ዛሬ እንደዚህ የምትይው? እኔ እኮ ሁሌም እዚህ ቤት ውስጥ አለሁላችሁ። ዴቭ፣ አንተም እኮ ጠፋ። ከቅርብ ጊዜ በኋላ ቤት አትታይም እንዴ? ፍቅር፣ ስራ አብዝቼ እንደነበር እኮ ታውቂያለሽ። ደግሞ እዚህ አካባቢ ብዙ ጉዳዮች ነበሩ። አውቃለሁ ዴቭ፣ የዚህ ሁሉ ምክንያት ምን እንደሆነ አውቃለሁ። የአደይ እናት ከመጣች በኋላ ወደዚህ ቤት መታ አታውቅም። ምን ማለት ነው ፍቅር? የአደይ እናት መምጣትና ለመምጣት ከኔ እረፍት ጋርና ከኔ ስራ ጋር ምን ያገናኘዋል? እውነቱን ነው የምናገረው ዴቭ። ሙሉ ጊዜህን እሷ ጋር ነው የምታሳልፈው። እኛን ጭራሽ ረስተናል። ፍቅር፣ አደብ ግዢ እሺ።
ሁለተኛ እንደዚህ አይነት ቃላት ካፍሽ እንዳልሰማ። አደይና እናታው ጋር ሄድ ምን ችግር አለው? ችግር አለው ዴቭ። እዚህ ቤት ውስጥ ከኛ ጋር የምታሳልፈው ጊዜ የለም። ሁሉ ጊዜ ስለ እሷ ብቻ ነው የምታስበው። ግዴታ ከእነሱ ጋር መሆን አለብኝ። ደግሞ እናንተ የት ትሄዱብኛላችሁ? እናንተ እኮ ቤተሰቤ ናችሁ። አንቺ እኮ የኔ ታናሽ እህት ነሽ ፍቅር። ይኸውልሽ ደግሞ እንደዚህ በትልቁም በትንሹም አትቆጪ። አደይ ደግሞ ለአንቺ የምትሆን እህትሽ ነች። ተወኝ ዴቭ፣ እኔ አንተ እህት አይደለሁም። እንደዚህ አትበለኝ። እሺ በቃ አትናደጂ። ኧረ ምን አናደደኝ? በቃ ወደ እሷ ሂድ። የአንቺ ነገር አይገባኝም ፍቅር። ለማንኛውም ሄጃለሁ። እሺ ባይ። ስንት ነገር ነግሬው ምንም እንዳላወቀ እህቴ ነሽ ይለኛል እንዴ? በቃ እዚህ መጨረሻ ያደይ መሆን ነበር ማለት ነው። ከሷ ውጭ ምንም የሚታየው የሚያሳስበህም ነገር የለም። አቤ ምን እሺ ነው? ምንድነው ደግሞ ፊትህ? ዳይመንድ ሁሉም ነገር ተበላሽቷል እኮ በቃ። ሄል እኮ ጥላኝ ሄደች። ጥላኝ ሄደች? ወዴት ነው ጥላ የምትሄደው? ይኸውልህ ልብሷን ሰበሰበች፣ ያላትን ዕቃ ሰበሰበች ምናምን በቃ ሄደች፣ ጥላኝ ሄደች። ዳይመንድ ምን አቤ? ሄሎ ትሳይደች? ቆይ እንዴት? ለምን ትሳይደች? ዳይመንድ ልትረዳኝ እኮ አልቻለችም። ያደረኩትን ነገር እያንዳንዱን ነገርኳት፣ ግን ልትሰማኝ አልቻለችም፣ ልታምነኝ አልቻለችም። አቤው ልተረጋጋ። እንዴት በድንገት ጥላት ሄዳለች? ቆይ ግን ወዴት ነው ሄደችው? አላቅም ዳይመንዱ፣ ግን ደግሞ ያን ነገር ወስኛለሁ። በቃ ወደ መጣሁበት ልመለስ ነው፣ ወደ ቀድሞ ቤቴ ልመለስ ነው። ዳይመንዱ አቤ አቸኩል። ይኸውልህ ሄሉ በቃ ከልቧን አይደለም፣ በቃ ነገ ትረሳዋለች። በቃ ለጊዜው አኩርፋ ገጠር ሄዳ ነው የሚሆነው። እንደፈረደብኝ ይዘህ መምጣት ነው። አይ ዳይመንዱ፣ ከዚህ በላይ ሰው ማዘን የሷ ልብ መስሎ አልፈልግም። እኔ ወረደ የኔ ልብ ተሰብሯል። ዳይመንዱ በቃ ወስኛለሁ፣ እመልሳለሁ፣ ለመጣሁበት ወደ መጀመሪያ ህይወቴ እመለሳለሁ። በቃ ይሄ ነው ውሳኔ። ሰላሙ ነው። እና ወዴት ነው የምትሄደው? አቤ ና እንጂ እናውራበት። አበበ ምን አይነት ጊዜ ላይ ነው? ሰው ሁሉ ይጣል። ወደዛ በየጊዜው እየተጣላ ከምታረቅ እንደኔ ሲንግል ሆነ መገላገል ነው። በቃ ሲንግል ከሆንክ ምን የለበት ሰላምን ታገኛለህ። አረ ለማያውቅ በድብቅ ፍቅር ጀመርክና ምን ሲንግል ሆንኩ ምናምን ብለህ ታስመስላለህ እንዴ? በይፋ ሲንግል ነኝ። ከማንም ጋር አልኳረፍም፣ ከማንም ጋር አልጣላም። ይኸው እፎይ ብዬ ነው የምኖረው። በድብቅ የምታደርገውን ነገር አውቃለሁ፣ ማላቅ እንዳይመስል። ሲንግል ላይ ምናምን ብለህ ደግሞ አፎግርስ። አረ ወንድሜ እኔ ከዚህ ነገር ንጹህ ነኝ። አንተና አቤ ናችሁ እዚህ ፎንቃ እያላችሁ እንደዚህ ራሳችሁን የምታስጨንቁት። እኔ እንደሆነ ይኸውልህ ከሁሉም ነገር ነፃ ነኝ። ያው ከኩሻ ጋር ያለኝም ፎንቃ ቢሆን በርቀት እንደዚህ ተገባብረን ገብቷል አይደለ? በኋላ ሞትኩልሽ፣ አበድኩልሽ፣ ጂኒ ጃንካ ቁልቋል ምናምን ብለን ጀምረን ብለን አንፈነዳም። ስለዚህ ኳስ በመሬት ገባ። አቤ ግን በጣም የሚያሳዝነው አሁን እኮ በቃ ህይወቱ ምስቅልቅል ነው የሚወጣው። ሄሉ ተመልሳ መጣ አሪፍ ነበር። አረ ግደለኝ በዛው ከቀረች። አሁን ይኸውልህ ገጠር ሄዳ ደቀ ብላ ትንሽ ከተረጋጋሽ በኋላ ትመጣለች። ሄሉን በደንብ ነው ማውቃት። እንዴ ተቀለዳለን። ካበበ ውጭ እኮ ደግሞ ዝውውር እኮ አይሰራም። አብዳል አቤ እኮ ፍቅር ይቺ ልጅ ወዴት ሄዳ ነው? አረ ነይ ፍቅር እማዬ ምን ነው ጠራሽኝ? እንደምን ተፈጥሮ ነው? ፍቅር እስኪ እንውጣና ሱፐር ማርኬት እንሂድ። የሚያስፈልጉን ነገሮች ገዝተን እንመጣለን። እንዴ እማዬ አሁንም ያቺ ሮማን አልተመለሰችም እንዴ? ለምን እሷ አትሄድም? ተመልሳለች። ሮማን እኮ ምን ነካሽ? አሁን ገና ነው የመጣችው። ደግሞ ቤት ውስጥ ብዙ ስራ ይጠብቃታል። ታዲያ አሁን እሷ ከመጣች እኔ ምን እሰራለሁ? እራሷ ትሄድና አስቤዛውን ትግዛለሽ። ፍቅር እኔ ያልኩሽን ነገር ብቻ ፈጽሚ። ነይ ከኔ ጋር እንሂድ ብዬሻለሁ። እንሂድ። እንዴ እማዬ አሁን እኮ የእሷን ስራ እኔ ነኝ እየሰራሁ ያለሁት። እሷ እረፍት ሄዳ እኛ እንደክማለን። ምን አልሽ ፍቅር? አዎ እየተከፈላት አይደል? እንዴት ትስራ? ታይ በቃ ፍቅር እንደዚህ አትናገሪ። ድጋሜ እንደዚህ ስትናገሪ እንዳልሰማሽ። በቃ ይበቃል። እንዴ ታዲያ እውነት አይደል እንዴ እማዬ? እሷ እረፍት ሄዳ እኛ ቤቱን ስናጸዳዳል ነበር። እዩልሽ ልጄ ሮማን እኮ ሰው ናት፣ እረፍት ያስፈልጋታል። ያው እንደ ማንኛውም ሰው ማለት ነው። እዚህ ቤት እኮ በጣም ብዙ ስራ ነው የምትሰራው። ምን ነካሽ? እማዬ አንቺ ሁልጊዜ ለሷ ነው የምታደየው። እኔና ሩታ ምንም አንመስልሽም። ቆይ ለሷ ይሄን ያህል መጨነቅ ለምን አስፈለገ? እኔ ለሁሉም እኩል ነኝ። ልቦናችሁ ውስጥ ቅንነትና ደግነት ሊኖር ይገባል።
ደግሞ ቅናትና ምቀኝነት ደግሞ ከልብሽ ውስጥ መውጣት አለብሽ። እኔ እውነቱን የተናገርኩት እማዬ፣ ምንም አልዋሸሁም። እሷ የቤት ሰራተኛነት በቃ ኃላፊነቷን መወጣት አለባት። የቤት ሰራተኛ ማለት መጫወቻ ማለት አይደለም ፍቅር። እሷም እንዳንቺ ሰው ናት። ሁላችንም ልናከብራት ይገባል። እሺ በቃ እማዬ፣ እኔ ምንም አልልም፣ ግን ከዚህ በኋላ የሷን ስራ አልሰራም። ማንም የሷን ስራ እንድትሰሪ አልጠየቀሽም ፍቅር። እንዴ አደብ ግዢ፣ አስተዋይ ልጅ ሁኚ እንጂ ደግሞ እንደዚህ አይነት ንግግር ስትናገሪ እንዳልሰማ። እሺ እማዬ ይቅርታ። አሁን አብሬሽ ልሂድ ወይስ? ፍቅር አዎ ነይ እንሂድ አሁን። መጥፎ ንግግርና ተንኮል የሰውን ህይወት ያበላሻል፣ ጥሩ አይደለም። እሺ በቃ እማዬ ሰምቼሻለሁ። በቃ ማስቀምጠው ቃል መጣው። በይ በቃ አስቀምጠሽ ውጪ፣ በር ላይ ጠብቅሻለሁ። ወይ አምላኬ ልቦና ይስጥሽ እንጂ ሌላ ምን እላለሁ? እማዬ ምንድን ነው ያደረገች? አደይ ምንድን ነው የተፈጠረው? አደይ ምን ነው? ምን ሆንሽ? ዳዊት ምን ነው ፊት ተቀየረ? ልጄ ምንድን ነው የሰማችሁት? ምን ሆናችሁ? እማዬ እናቴ ደህና ነሽልኝ? ኧረ ደህና ነኝ ልጄ። ምን ነው አደይ? አትዋሽኝ፣ እውነቱን ንገሪኝ። ቤዛ እዚህ ቤት መታ ነበር። ቆይ ያደረገችሽ ወይ የሰጠችሽ ነገር አለ? ኧረ ተረጋጊ እኔ ልጅ። ይኸው እንደምታይኝ እኔ ምንም አልሆንኩም። እሷ ደግሞ ጓደኛዋ ነኝ ብላ መታ አንቺ እስክትመጪ ድረስ ቡናውን ብታፈላው እኔም መድኃኒቱ ከባድ ስለሆነ አሸለበኝ። እባክሽ እውነቱን ንገሪኝ። ከዚህ ጀበና ቡና ጠጣሽ? ኧረ እኔ ምንም አልጠጣሁም። ባይሆን ለመድኃኒቱ ሲባል ውሃ አምጥታልኝ ነበረ። መድኃኒቱን ስውጥ ጠጥቻለሁ። እነዚህ ልጆች ዛሬ ደግሞ ምን ሆነዋል? ምን ነክቷቸው ነው እንደዚህ የተደነጋገጡት? ቆይ ከመጠን ለኪንጎ ደወልሽላት? ለምን ደግሞ አትደውይላት? ቆይ ደውይላት እስቲ። እባክሽ አልደወልኩለትም። ቢፈልግ ኖሮ ራሱ ይደውላል ወይ ደግሞ ይመጣ ነበር። እሱን ተይ እባክሽ። እኔ የእሱን ጸባይ መቻጣሁት። ኧረ እባክሽ ያው ትጣላላችሁ፣ መልሳችሁ ትታረቃላችሁ። አንቺ እኮ ስላላየሽው ነው እንዴት እንደሆነልሽ። ኪንጎ እኮ ለአንቺ ይሞትልሻል። እሱን ተይው ይቆየንና፣ አንቺና ዳይመንድ እንዴት ናችሁ? ማለቴ ምን አዲስ ነገር አለ? ይሄ እንደበበቆሽ ተይና እውነቱን ንገሪኝ። ኧረ ምንም የለም። ምን አዲስ ነገር ይኖራል ብለሽ ነው? እንዲሁ ዝም ብሎ ነገር ነው በቃ። ኧረ እየደበቅሽም ባልሆነ ኩኩሻ። እኔ እኮ ሙሉ ነገራችሁን አውቃለሁ። ምንድነው ከኔ የምትደብቂው? እውነት ምንም ነገር የለም። በቃ ዝም ብለን ነው የምናወራው። ሌላ ግን ምንም ነገር የለም። አይ እንደሱ አይደለም። ሲጀመር ፊትሽ ራሱ የሆነ አዲስ ነገር እንዳለ ይናገራል። አሁን ንገሪኝ። እሺ በቃ ልንገርሽ። ከዳይመንድ ጋር ህይወት የሌለ ተመችቶኛል። እኔ እኮ አላምንሽም። አለማመን መብትሽ ነው። ግን ዳይመንድ በቃ ዝም ብለን እንደምናየው ቀልደኛ ብቻ አይደለም፣ በጣም ቁም ነገረኛም ነው። በጣም ጥሩ ልጅ ነው። ተመችቶኛል። አንቺ እና ያ ሁሉ ንዝነዝና ጥላችሁ ወደ ፍቅር ተቀይሯል እያልሽ ነው? እኔ እኮ አላምንሽም። አዎ ነገሩ በፍጥነት ነው የተቀየረው። አወራን ግን በቃ ወደ ሌላ ነገር ተቀየረ። የእናንተ ነገር ግን ይገርማል። መንገድ ላይ ዝም ብላችሁ ስታብዱ የነበራችሁ ሰዎች አሁን ደግሞ በፍቅር ሰፈሩ ልታሳብዱት ነው። በቃ ዳይመንድ በጣም ተመችቶኛል። ቅምጥል ንግግሩ ምናምን ሁሉ ነገሩ አራዳ ነው። በቃ ተማርኪያለሁ። ደስ ይላል እህቴ። ግን ደግሞ ነገሩን በቀላል አትዩ እሺ። ፍቅር እንደዚህ በቀላል የሚታይ ነገር አይደለም። እንዴ እራት አካብጭ። እኛ በቃ ቀለል አድርገን ነው የምንመራው። ምንም የሚያጨናንቅ ነገር የለም። እሺ እንልሽ። ግን ደግሞ እውነተኛ ፍቅር ስለሆነ ስሜትሽን ጠብቂ፣ እሱንም አክብሪ እሺ። አታስቢ፣ እሱ ሁሉም ነገር ይገባዋል። እኛ እንዳንቺና እንደ ኪንጎ አይደለንም። በትንሽ ነገር አንጣላም። ኧረ እባክሽ፣ እኔና ኪንጎ እኮ የምንጣላው አንድ አይነት አስተሳሰብ ስለሌለን ነው እንጂ ተመልሶ ከኔ ጋር መሆኑ አይቀርም። እሱንም አውቃለሁ። ኪንጎ ማለት ህይወትሽ ነው። አሁንም ትንሽ ብትጠብቂ መደወሉ አይቀርም። ተረጋግተሽ ጠብቂ። እኔማ አልጨነቅም፣ ተመልሶ ይመጣል። ባይሆን ግን አንቺ ከዳይመንድ ጋር ያለሽን ነገር አጥብቀሽ ያዥ እሺ። አሁን እኮ ሁልጊዜ አብረን ነን። በቃ ከሱ ጋር አብሮ መዋል ማውራት ሁሉ ነገር ደስተኛ ያደርገኛል። ታውቂያለሽ ቅምጥል፣ መንገድ ላይ እጄን ይዞ ሲሄድ ምናምን የሚሰማኝ ስሜት በጣም ነው ደስ የሚለው። ለአንቺ በጣም ደስ ብሎኛል ጓደኛዬ። ሁልጊዜም ደስተኛ ሁኚ እሺ። እና ደግሞ በፍቅር እንደምትኖሩ አልጠራጠርም። ግን ደግሞ ሁለት እሳት የሆናችሁ ሰዎች ሰፈሩን እንዳታናዱት እንጂ ሌላውስ ኖርማል ነው። ኧረ አካበድሽው ቅምጥል። ይሄን ያህል ምንድን ነው? አሁን ደግሞ የቀራችሁት እናንተ ናችሁ። አንቺና ኪንጎ ታረቁና በቃ ነገሩን ሙሉ አድርጉት። እሱም አይቀርም። ይኸውልሽ አሁኑኑ ነው የሚመጣው። ቅምጥል ምን አነሽ ወይ? ቆይ ምን ተፈጥሮ ምንድን ነው? አየሁ። ቆይ ምንድን ነው?
አደይ ነገር ምን ተፈጥሮ ነው? አደይ እባክሽ ንገሪኝ፣ አታስጨንቂ። ዴቭ ቅድም ስገባ ቤዛ እየወጣች ተገናኝተን ነበር እና እኔ ለማጥቃት እኮ ዝታብኝ ነበር። እማዬ ተኝታ ሳያት እንዴት እንደደነገጥኩ ዴቭ። እናቴ ምንድን ነው እና ይቺ ጨካኝ ሴት እናትሽ ልትጎዳቸው ነበር ማለት ነው? አየ ዴቭ፣ ምንም ነገር ሳይሳካላት ሲቀር ይሄንን እዚህ ጥለው ሄደች። እናቴን ወይ ምግብ ውስጥ ወይ የሚጠጣ ነገር ውስጥ ጨምራ ሰታት ይሆን እንዴ? ዴቭ እኔ ልብ እየፈራ ነው። ምንድን ነው? ቆይ ተረጋጊ። ምንም አይነት መደናገጥ የለም። እሺ ሄድን ማዘር ምን እንደበሉና ምን እንደጠጡ ጠይቃቸው። ምንድን ነው የሚያቃጥለኝ? ወይኔ ጉዴ! ቆይ ህመም ኬት ነው የመጣው? ወይኔ ጉዴ! ምንድን ነው የበላሁት? እናቷን ልመርዝ ብዬ ራሴ በላሁት። ጉዴ! ቆይ እንዴት ሄደ ይቻላል? ማንም የለም እንዲህ መንገድ። ኧረ አልቻልኩም። ወይኔ ጉዴ! የሰሩት ክፋት ሁሉ ሰውነቴና ይሄን ገደለው። እባክህ አምላኬ ይቅር በለኝ። ህይወት እንደዚህ አጭርና አስፈሪ አልመሰለኝም ነበር። አምላኬ ይቅር በለኝ። ኧረ ሰው አለ፣ እርዱኝ፣ እርዱኝ እባካችሁ። እማዬ እባክሽ እውነቱን ንገሪኝ። እሷ እዚህ መታ እያለ የበላሽው ወይ የጠጣሽው ነገር ካለ ሳትደብቂ እውነቱን ንገሪኝ። አረ ምንም ነገር የለም ልጄ። እኔም ምንም የበላሁት የጠጣሁት ነገር የለም። እንዴ እሷ እኮ መልካም ጓደኛሽ መስላኝ ነበር። አይ እሷ ጓደኛ አይደለችም። እሷ እኔን ለመጉዳት አንቺን ለማጥቃት የመጣች ክፉ ሴት ናት። አሁን ግን ሳትደብቂ እውነቱን ንገሪኝ። ቆይ የሚበላ የሚጠጣ ምንም ነገር ጨምራ አልሰጠችሽም? ውይ አምላኬ! ኧረ ተይ ልጅ አታስደንግጭኝ እንደዚህ። እንዴ እሷ እኮ መድኃኒት የምውጥበት ብርጭቆ ውሃ አምጥታልኝ ነበር። እማዬ ያመጣችሁን ውሃ ጠጣሹ? እማዬ እባክሽ ንገሪኝ። ታዲያ መድኃኒቱን በምን ዋጥኩና? በቃ አሁን ሆስፒታል መሄድ አለብን። ምንም እንዳልሆንሽና ውስጥሽ ደህና እንደሆነ ካልተነገረኝ አላርፍም። ዴቭ በቃ አሁን አግዘኝና እንሂድ። አዎ አደይ ትክክል ነሽ። ሆስፒታል ይዘናቸው መሄድ አለብን። በቃ እንውጣ። ኧረ እኔ ደህና ነኝ ልጆች፣ አትጨነቁ። እንዴ ተጨንቃችሁ አስጨነቃችሁኝ እኮ። እኔ ደህና ነኝ፣ ምንም አልሆንኩም አልኳችሁ እኮ። አይ እማዬ ምንም ብትይኝ አሁን አልሰማሽም። ሆስፒታል መሄድ አለብን። ደህና መሆንሽን እስካልነገሩኝ ድረስ ከጭንቀቴ አላርፍም። እባክዎትን እማማ አይከራከሩ። ተነስተን እንሂድ። የእርስዎ መኖር እኮ ለእኛ በጣም አስፈላጊ ነው። ያቺ የተረገመች ያደረገችውን ነገር በኋላ እንደርስበታለን። አሁን ግን እንሂድ። እንግዲያውስ እናንተ ካላችሁ እሺ። እኔ ግን ምንም አልሆንኩም። እንደው ፈጣሪ እንደዚህ አይነቱን ነገር ካመጣባት እንግዲህ ምን ይደረጋል። እኔስ ጥሩ ልጅ መስላኝ ነበር። ቤዛ እየኔ ያልበቃ ብሎ ጭራሽ በእናቴ የመጣሽብኝ። ይህንን ነገር በፍጹም አልታገዝሽም። ግፊት ነው ማቆምሽ። አታስቢ አደይ፣ ማዘርን ሆስፒታል ይዘናቸው ሄደን እናስመረምራቸዋለን።
ያችን ጨካኝ ግን እኔ ራሴ ነኝ ህግ ፊት ማቀርባት። አያያይ ተው፣ እንደሱ አይደለም። ባይሆን ወደ ልቦኗ እንድትመለስ መምከር ነው። እሺ በቃ ተነሽ ማይ። እናንተ ስጣላችሁኝ እንጂ ደህና ነኝ አልኳችሁ። አንቺ ብሽቅ ስልኩ ናችሁ። ጭራሽ እኔን ስልክ አለማንሳት። ቤዛ 24 ሰዓት ሰጥቼሻለሁ። ከዚህ ውጪ ግን እኔና አንቺ ማለት የሚፈጠረውን ነገር ታያለሽ። ለሊም በዚህ 24 ሰዓት ውስጥ እጄ ውስጥ ካላስገባሽ መምህርሽ እንዳይመስልሽ። ቤዛ፣ አንቺ ቤዛ፣ ቤዛ ስሚ፣ እኔን ለማታለል ከሆነ እንደዚህ የምትሆኚው አቁሚው። ቤዛ፣ ፈጣሪዎች ልጅ ሞታለች። ቤዛ፣ ኤላ ና እስኪ ያግዘኝ ና። ምን ነው? ምንድን ነው? ዳይመንድ ተመልከት፣ እዚህ ወድቃ ነው ያገኘኋት። ሞታለች መሰለኝ። ሙርት ይዛለ እንዴ? ሞታለች ይላል እንዴ? ምን ማለት ነው ሞታለች ማለት? የምሬ ነው ዳይመንድ፣ ምንም እየተነፈሰች አይደለም። ሰውነቷም ደግሞ ቀዝቅዟል። ቆይ ይሄ ነገር እንዴት ሊሆን ቻለ? ሰላም አልነበረች እንዴ? ቆይ አንተ ራስህ የት ነበርክ? እኔ እኮ ስልክ እየደወልኩላት በዚህ እያለፍኩ እኮ ነው እዚህ ያየኋት። እንዴት? ወይኔ ቤዛ፣ እንደዚህ እንደ ድንገት መንገድ ላይ ወድቆ መሞት በጣም ነው የሚያሳዝነው። ምን ሆናል? ምንም መጥፎ ብትሆን እንደዚህ ስትሞት ታሳዝናለች። እውነት በጣም ያሳዝናል። ይሄ ትልቅ ትምህርት ነው። ክፋትና ተንኮል መጨረሻው ይኸው ሜዳ ላይ ወድቆ መሞት ነው። እንዴት እንደታመምክ የቱ ጋር ህመሙ እንደተሰማ አንድ የህመም ስሜት ሳይሰማ እንኳን ይኸው ሜዳ ላይ ትቀራለህ። ቆይ ምን ማድረግ ነው ያለብን? ፖሊስ መጥራት አለብን መሰለኝ፣ ወይ ደግሞ አምቡላንስ እንጥራ እንዴ? አዎ አምቡላንስ ጥራ። ቆይ ግን አንተ ቆይ የትኛው ዶክተር ነው መሞቷን እርግጠኛ ሆንኩ? ና ቼክ አድርጋት ካላመንከኝ። ማ ኧረ እኔ አልነካም እንዴ? ቀልደኛ ነካ ይለኛል እንዴ? አልነካም። ይኸውልህ ዳይመንድ፣ ምንም ክፉ ብትሰራ ሞት ፊት ለፊት ግን ሁላችንም አንድ ነን። በእናትህ ፈጣሪ ከረዳት አምቡላንስ ጋር እንደውል። ሄሎ ሄሎ፣ አስቸኳይ አምቡላንስ ፈልገን ነበር። እሺ ሎኬሽኑን ልክላችኋለሁ፣ ግን አፍጥኑት። እሺ ና በእናትህ